ሰላም እግዚአብሔር ይዛላችሁ ድና የተወደዳችሁ የፍራራያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንኳን አደረሳችሁ አደረሰን። ዛሬ የተባረከውነት ቅዱስ የሙሉ ቅዱሳን በዓላት እንኳን አደረሳችሁ። እንዲሁም ለቅዱስ ገብርኤል ወርሃ በዓሉ እንዲሁም ለቅዱስ ሰንበት ክርስቲያን እንኳን አደረሳችሁ አደረሰን እያልኩ ዛሬም እንደተለመደው አጫጭር ያሉ ግን አስተማሪ የሆኑ ቪዲዮዎችን ከቲክቶክ ያገኘኋቸው ይዤ መጥቻለሁ። ቪዲዮ በላይክ ጀምሩት። ቤተሰብ ያሆናችሁ ቤተሰብ ሁኑ። ሰብስክራይብ አድርጉኝ ወደችዬ ለኔ ጠቅመኛል። ሰብስክራይባችሁና ላይካችሁ እንዲሁም አስተያየታችሁ አይለየኝ እያልኩኝ ወደ ቪዲዮአችን ኦርቶዶክሳውያን የኔና የናንተ ልመና የሚሆን የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን መከራው የሚጸናብን ተራሮች በላያችን ላይ የሚደረመሱብን አስጨናቂዎቻችን የሚበረቱብን አንተ እኮ ከኛ ጋር ከሌለህ ነው አንለው? ወገኖቼ ብዙ ጥቂት የሚሆንብን የነካነው የሚደርቅብን ተናግረን ማንሰማው እግራችን ነክቶት የሚደርቀው እግዚአብሔር እኮ ከኛ ጋር ሳይኖር ሲቀር ነው። እግዚአብሔር ከኛ ጋር ከወጣ እግዚአብሔር ከኛ ጋር ከሄደ ግን ወገኖቼ አይተናል። በመጻሕፍት ባህሩን ተሻግረዋል፣ ኃያላንን ጥለዋል፣ ነገሥታትን አዋርደዋል፣ ብርቶችን ደካማ አድርገዋል፣ የኮሩትን አሳፍረዋል፣ የተገዳደሯቸውን ጥለዋል። ምክንያቱም እግዚአብሔር ከነሱ ጋር ወጥቷል። ኦርቶዶክሳውያን አሁን ሊኖረን የሚገባው ሐሳብ በዋናነት እግዚአብሔር ጋር ይወጣል። የሰራዊቱ ጌታ ከፊትና ከኋላ ከኛ ጋር ይሄዳል። ነበልባል የሚያበርድላቸው ዋዕዩን የሚያሳልፋቸው ዘር ባልተዘራበት ስፍራ መና የሚያወርድላቸው እርሻ ባያርሱ ጎተራ ባይኮቱም እሱ ከነሱ ጋር ከወጣ በረሃው እርሻ ይሆናል። ወጀቡ ይቆማል፣ ማይበሉ ይቋረጣል፣ ኃያላን ይደክማሉ፣ ጦረኞች ይሸነፋሉ። ምክንያቱም አብሯቸው ወጥቷል። እርግጠኝነት ኦርቶዶክሳውያን ምእመናን የትም እንሂድ የት እንዴትም እንኑር እንዴት በምንም ሁኔታ እንመላለስ አንድ ነገር ግን እርግጠኛ እንሆን፣ እግዚአብሔር አብሯችን ይወጣል። እግዚአብሔር ከኛ ጋር ይሄዳል። የሚያሳስበው እሱ በእውነት ለመምህራችን ቃል ሕይወት ቃል በረከት ያሰማልን። እናቴ ልጅ ባስተማሩት ትምህርት አብረን እናዳምጠው፣ ይጠቅመናል። እሺ ወደ ትምህርቱ። አራት ናቸው የንስሐ መግቢያ መንገዶች። አንደኛ ቃል በቃል ገጽ በገጽ ቀርባቸው ይሄን አድርጌያለሁ ቅጣት መቀበል። ሁለት በወረቀት ጽፎ መስጠት። ውዳሴ ማርያም ሰኞ ውዳሴ ማርያም እንድምታ ላይ ያቺ ሴት የታደለች ጽፋ ኃጢአቷን አባቴ እንዳልሰጠው አፈረች። አባቴ ይፋቅልሽ በለኝ። ገለጥ ስታደርገው አንድ ቀርታለች። አባቴ ያቸው የፈራኋት አላሳርፍ ያለችኝ ህሊናዬን የምትጎስብ ስወጣ ስገባ የምታቃጥለኝ ቀርታ ለእኔ አይቻለኝም ሂጂ አላት። ተዋህዶ ልጆች ስትመጣ ስትሄድ የአባቶቻችንን ፈሊጥ ይሁት ስትሄድ ውሃ ይጠማታል፣ ያልባታል። መንገድ 2 ሰዓት ቢፈጅ 4 ሰዓት ደርሶ መልስ፣ 2 ቀን ቢፈጅ 4 ቀን በፈሊጥ እግዚአብሔር ይቅር እንድላት። በይ ስትመለሺ ሞቶ ታገኘዋለሽ ሳትጠራጠሪ አስከሬኑ ላይ ጣላት። እስከዚህ ድረስ ነው የአባቶቻችን ስልጣን። የተዋህዶ ልጆች አረ እነዚህን አባቶች እንጠቀምባቸው። ካህናትን እኮ የሾመ እግዚአብሔር ነው። ስልጣን ድው ይፈውሱ፣ ለምጽ አንጹ፣ ሙት አንሱ፣ በከንቱ ተቀበላችሁ በከንቱ ስጡ፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ፣ ወደ ዓለም ሁሉ ሂዱ እኮ ነው ያለው። እንዴት ያለ ሹመት ነው! ድው መፈወስ፣ ሙት ማንሳት
ክቡራን እኮ ናቸው ካህናት አባቶቻችን እኮ ከባዶች ናቸው እኮ። እና አንደበታችሁ ቢፈራ ጽፋችሁ ድርጊቷን ብቻ ሰርቄያለሁ፣ ዋሽቻለሁ፣ አምቻለሁ፣ አመንዝሬያለሁ፣ ዘፍኛለሁ ድርጊቷን ብቻ እንደው ከዕለታት አንድ ቀን እንደው ገንዘብ ከኪስ ያጣሁና ቤትም እንጀራ የለም እንደው ራበኝና ሰረኩ። ምን ያደርጋል ይሁሉ አተታ? ምን ይሰራል ይሁሉ መከባተር? ሰውየው ፍርድ ቤት ሄዶ ለምን ገደልከው? ያለታ ጫትን በላ ነበር፣ መጠጥ ጠጥተናል፣ ሞቅ ብሎኛል። ሰውየው ምን እየጨመረ ነው በላው ላይ? በገዛፉ ወንጀል እየጨመረ ሞቅ ብሎኛል፣ ከዚያ በኋላ ገደልኩት። ዳኛው የሚጠብቀው ምን የምትለው ቃል ነው? ይሄው ላይ አያስፈልግም። ዋሻው፣ ገደልኩ፣ ሰረኩ በቃ። ሶስተኛ የምትወዱት ባልንጀራ ወይስ ባላጋራ ነው? ስምንተኛው ጓደኛ ወይስ ጉደኛ አለ? ባልንጀራ የምትወዱት ባልንጀራ ካለ ወይም ጓደኛዬ ነው የሚባለው። ጓደኛ ደግሞ ጓዳ ውስጥ ያለ ምስጢር፣ ቅቤው፣ ሽሮ፣ ጩኮ፣ አቤት ዳቦ፣ እርጎ ወይ እና ወይዘሮ ስንዱን ከኔለሽ የቀመሙት ድቁሱ ሚጥሚጣው ባረስንቱ ጓደኛዬ፣ ምስጢሬ፣ ገበናዬ ማለት ነው። እውነት ጓደኛ ካለ እናንተ ልጅ ይሄውልህ ነፍስ አባቴ መምሬ ገሌ ናቸው ስሜን እንዳትነግር ግን የነፍስ ልጅ ሆኖ በላቸው። እርሶን ለማየት ፈርቶ አብሮ ስለኖረ አቤት ይህን ኃጢአት እንዴት ይሰራል ብለው ይታዘቡኛል ብሎ እኔ ልኮኛል። ግን እንዲህ የምትልኩት ወንደኛ አለ? ገና አንድ ነገር የጓዴ ትላንትና አንድ ሚስጥር ልንገርህ፣ ገና ሚስጥር ነው ሲለው እዚህ ጋር ይሸቀሽቃል፣ ይወጋዋል። አውራ ይለዋል። ገና ሳይጨርስ የእናቴ ልጅ እውነተኛ ጓደኛ ካለህ ይኸውልህ ይህን ሰርቻለሁ ጻፍና ስጠው። አባቴ ልጅ ሆነው ይኸው ኃጢአቴን ተቀበልልኝ ብለዋል ብሎ ያ ወረቀቱን ይሰጣል፣ ወይ በቃል አስጠንቶ ይልከዋል። እግራቸው ስር ድፍት ብሎ ቅጣቱን ተቀብሎለት ይመጣል። እግዚአብሔር ይፍታ ብለዋል ሲሉኝ አቤት አባቴ ይፍቱኝ። ያ ተራራ የማይከልለው ደመና የማይገርደው አምላክ እዛ ሆኖ ይፍቱ ሲል እሱ እስከሚመለስ ድረስ በግንባሩ ተደፍቶ ተንበርክኮ ነው የሚጠብቀው። እዛ እግዚአብሔር ይፍታ ሲሉ ከራስ ጠጉር እስከ እግር ጥፍሩ የያዘው አስሮት የነበረ ኃጢአት ሰንሰለት አብሎ ይወርድለታል። ከዚያ በኋላ ቅጣቱን በደንብ ተረድቶ ይዞለት ይመጣል፣ ይጨርሳል ያችን ቅጣት። ሶስተኛው የማይታወቅበት ደብር ሄደህ ሸምገል ያሉ ካህን በመድኃኔዓለም በመብርሃን አባቴ አይለፉኝ፣ ይገላግሉኝ፣ በኃጢአት ታስሬ መጥቻለሁ፣ ይፍቱኝ። ይኸው የሰራሁት ኃጢአት ብትፈልግ ጽፈህ ብትፈልግ በቃልህ ተረስቶ እንዳይቆጭህ ተምረሃል። ጽፈህ ብትሄድ ጥሩ ነው። ከመመላለስ ጻፍ አድርገህ ውዳሴ ማርያም ውስጥ እዛች ጸሎት ውስጥ አድርገህ ይኸው አባቴ ገላግሉኝ። ያውቃሉ አባቶቻችን የተዋሉት። ያዕቆብ ስንት ምዕራፍ ነው? 5 ምዕራፍ መሰለኝ። ያዕቆብ ለወንድምህ ኃጢአትን ለምትወደው ባልንጀራህ ንገር ይላል። ሌላው የማታውቅበት ደብር ሄደህ በቀጥታ ተቀብለህ ከፈለጉ ብለህ አባት ከሆኑ እንዳትረሳው፣ በዛ ያለ ኃጢአት ሰርት ከሆነ የሰጡት እንዳይጠፋበት ያችን ጽፈው ይኸው ለነፍስ አባት ወስደህ ስጣቸው፣ ይሄንን እንድትፈጽሙ ይላሉ። ሄዶ አባቱ ጋር መጡ። ይኸውልዎት ጉዴ ብዙ ነበር፣ እርሶን ለመናገር ይታዘቡኛል ብዬ ፈርቼ የማያውቁበት ገዳም ሄጄ ኃጢአቴን ጨርሼ መጣሁ፣ የተሰጠኝ ቅጣት ነበብ ያደርገውና አለዚያም በቃሉ ይሄን አልጾም ብለውኛል ይላል። ይቀበላል። እሳቸውም እግዚአብሔር ይፍታ እንኳን ገላገለህ ልጄ በርታ ይሉታል። ባገኙት ቁጥር የደረስክ ስግደቱን እየሰገድክ ነው፣ ምጽዋቱንስ ጾሙንስ ይጠይቁታል፣ ይከታተሉታል። ሲጨርስ ወዲያ ወደ ስጋው ደግሞ የእውነት ለአባታችን ቃል ሕይወት ቃል በረከት ያሰማልን፣ ለንስሐ ሞት ያብቃን። ነገ ዛሬ ከማለት ይልቅ ባለችብን ሰዓት ንስሐ እንግባ። እሺ አሁንም ወደ ትምህርታችን እንቀጥል። በቃ በህይወታችን ቢያንስ ለእግዚአብሔር ብለን የምንተዋት አንዲት ነገር ትጥፋን። እግዚአብሔር እኮ ብዙ ነገር እንድንተውለት አሁን እንደማይጠብቅ ታውቃላችሁ። እንደ ሰማዕታት እውነቴን የምላችሁ ራሳችንን እንጠይቅ። እንደ ሰማዕታት አንገታችሁን ስጡልኝ ብሏችኋል? ይህን ሁሉ ዓመት ቅዱስ ገብርኤል ስናገለግለው ብሏል አላለም? አንድ ቀን እኮ
እንደና አባ በጉ እንደና አቡነ ሀቢብ በሰንሰለት ታስራችሁ ጀርባችሁን መከራዬን እያሰባችሁ እንደና አቡነ መባጽዮን መራራ ኮሶ እየጠጣችሁ ለተዓርብን አስታውሱኝ ብሎ አላለም እኮ። ድክመታችንን የሚያውቀው መድኃኔዓለም ብትወዱኝስ ምንን ጠብቁ ነው ያለው። እንዴ ቢከብደን ነው። ሐዋርያው ዮሐንስ ደግሞ በመልእክቱ ምን አለ መሰላችሁ? የእግዚአብሔር ትእዛዛት ቀላል ናቸው። በስመ አብ። አትስረቅ እኮ በጣም ቀላል ነው ከስረቅ ታውቃላችሁ። አትስረቅ በጣም ቀላል ነው። መስረቅ እኮ ብዙ እንትን ይጠይቃል፣ ጭንቅላት ማሰብ ይጠይቃል። በእውነት ምንም ላለ መስረቅ ሰው እንዴት ይከብደዋል? ምንም አታርግ እኮ ማለት ይከብዳል እንዴ? እውነት አስቡት። ምንም አለማረግ ይከብዳል። ይሄው ያረግነው አይደል እንዴ? በአገልግሎታችን ምንም አለማረግ ቀሎናል እኮ። ምንም ቁጭ ማለት በጣም ተስማምቶን አልጎረበጠን ምን አላረ አርጎ ሲባል ግን ዳገቱ ቁልቁለቱ ሁሉም አይናችን ክፍት ሆነ። ተራራው ሸንተረሩ እያለን እናወራለን። በጣም ነው የምናሳዝነው። ከኛ የፈለጋት ጥቂት ነገር እሱ ሊሰጠን የሚችለው ብዙ ነገር፣ እኛ ለማጣት የወሰነው በጣም ብዙ ነገር፣ እየሮጠን ለመያዝ የምንሞክረው ጥቂት ነገር ተገላቢጦሽ አርገ ነው ማለት ነው። እዚህ አገልግሎት እውነቴን ነው የምላችሁ ቀልድ አይደለም። ብናውቅበት ብንችልበት ሁላችንም እግዚአብሔር በጣም ትልቅ መክሊት ነው የሰጠው። ዛሬ የነበረን ትምህርት ድንቅ ነው። ይህንን ይመስል ነበር። ላይክ እና ሰብስክራይብ ማድረግ አትርሱ። ደችዬ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።